ይሄ ወንድማችን እስልምናን ሊይዝ ኢስላምን ወድጄ መጥቻለሁ ብለዋል። ኢንሻአላህ ሻሃዳ ያስላሉ እጄን ተጨብጥና ምለው ትላለህ። አሽሃዱ አላ ኢላሃ ኢላላህ 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 وأشهد أن محمدا عبده ورسوله ما شاء الله كالله بستكر بأونت من ملك أملاك يلم بيه أمسكر له محمد يا الله ملكتنا ባሪያናቸው ብዬ እመሰክራለሁ። ኢሳም የአላህ ባሪያና መልእክተኛ ነው ብዬ እመሰክራለሁ። አላሁ አክበር አላሁ አክበር። ስምህ ማን ነው? ተመስገን ሚልኪያስ። ከእስልምና ስምትወደው ማን ነው? አንተ ደስ የሚለው የትኛው ሲጠራ? ማሻአላህ ሙሐመድ። ነቢዩ ሰለላሁ ዐለይሂ ወሰለም ሲወለዱ ሙሐመድ የሚባለው ስም እምብዛም አይታወቅም ነበር። አብዱል ሙጠሊብ መጥተው መሐመድ ብለው አወጡላቸው። አሁን ዓለም ላይ ቁጥር አንድ ስም ነው ሙሐመድ። ሁሌም ይጠራሉ፣ ሁሌም ይወሳሉ፣ ሁሌም ይወደሳሉ። የጠላም ቢጠላ ማለት ነው። ሙሐመድ ሚልኪያስ ይሆናል ማለት ሙሐመድ ሚልኪያስ። ያንተ ስም ይሁን ያንተ ስም አይቀየርም። አላሁ አክበር አላሁ አክበር።